ፋንክሽን ከሚሰራቸው ስራዎች አንዱ ዋጋ መቀበል ነው ብለናል። ዋጋ እንዴት ነው የሚቀበልም አይተናል። ፓራሜትሮችን የሚቀበልባቸውና አክሰስ የምናደርግበት 4 መንገዶች አሉ። እስካሁን ያየነው የኖርማል ፓራሜትር መቀበያ መንገዱ ነው። ቀጥታ 2 ፓራሜትሮችን ከሰጠነው ለሁለቱ ፓራሜትሮች ፋንክሽኑ ላይ 2 ስያሜዎችን ሰይማለ ማለት ነው። ማች የሚያደርጉ የኢንዴክስ ፖዚሽናቸውን ማች የሚያደርጉ 3 ፓራሜትር ከሰጠነው ካሳለፍንለት 3ቱንም የሚቀበልበት መንገድ እናዘጋጅለታለን ማለት ነው ፋንክሽኑ ስያሜ ላይ። አሁን ለምሳሌ እዚህ አዲሽን ፋንክሽን ላይ 2 ቁጥሮችን አሳልፈንለታል። እነዚህ 2 ቁጥሮችን n1 እና n2 ብለን ተቀብለናቸዋል። ይሄ ኖርማል መንገዱ ነው፣ ሲምፕል ኮመን የሆነው መንገድ ነው ፓራሜትር ማሳለፊያው። እንግዲህ ሁለተኛ የፋንክሽን ዋጋ መቀበያ መንገድ የዲፎልት ፓራሜትሮች ማሳለፍ እንደምንችል አይተናል። ስፔሻሊ ለፋንክሽኑ የምንሰጠው ፓራሜትሮች ብዛት ፋንክሽኑ ሊቀበል ከሚችለው ብዛት ካነሰ ሚስ ለምናደርጋቸው ለማናሳልፋቸው ፓራሜትሮች ዲፎልት የሆነ ቫልዩ መስጠት እንችላለን። ይሄን ፕራክቲስ አድርገናል። ዲቫይድ የሚል ፋንክሽን ስንሰራ አንድ ቁጥር ብቻ አሳልፈንለት በ20 እንዲያካፍለው የዲፎልት ቫልዩ ሰጠነዋል ማለት ነው። እንግዲህ ዲፎልት ቫልዩ ዋጋ ካላሳለፍንለት ብቻ በጥቅም ላይ የሚውል ነው። ዋጋ ካሳለፍንለት ግን ያን ያሳለፍነው ዋጋ ይጠቀማል ማለት ነው ፋንክሽኑ። ሶስተኛው መንገድ እንግዲህ ያላየ ነው አርጊውመንትስ ኦብጀክት ይባላል። አርጊውመንትስ ኦብጀክት የሚባለው የአርጊውመንት የተሰኘ የቁልፍ ቃል የጃቫስክሪፕት ቁልፍ ቃል በመጠቀም የምናሳልፋቸውን ፓራሜትሮች አክሰስ የምናደርግበት ወይም የምናገኝበት መንገድ ነው። ይህንን ፕራክቲካሊ ለመለማመድ ያክል ሌትስ ፎከስ ኦን ሰብትራክት። አሁን መቀነስን የሚሰራልን ማለት ነው። አሁን ሰብትራክት የተባለው ፋንክሽን ሲጠራው 2 ቁጥሮችን ያሳልፍለታል። ነምበር 7 እና ነምበር 8 7 እና 8 ያሳልፍለታል። እንግዲህ ሰብትራክት እንደምታዩት በኖርማል መንገድ ማለት ነው ሁለቱን የሚቀበልባቸውን ፓራሜትር ስያሜዎች እዚህ ጋር አዘጋጅቷል። ግን አሁን ለምሳሌ ምን ያክል ፓራሜትሮችን እንደሚያሳልፍ ባናውቅ አርጊውመንት የተሰኘውን ቁልፍ ቃል በመጠቀም እነዚህን ፓራሜትሮች አክሰስ ማድረግ እንችላለን ማለት ነው። ይሄን ለማድረግ በn1 እና n2 በሚለው ፈንታ አርጊውመንትስ ብላችሁ ቀይሩት። ይሄ ቁልፍ ቃል ነው፣ የጃቫስክሪፕት ቁልፍ ቃል ነው አርጊውመንትስ። ይህ አርጊውመንትስ እንደ ጃቫስክሪፕት አሬይ ነው። ሁሉንም አርጊውመንቶች በአሬ ውስጥ ሁሉንም ፓራሜትሮች በአሬ አርጊውመንት ውስጥ ይይዝልናል ማለት ነው። ስለዚህ አሁን የመጀመሪያውን አርጊውመንት ለማግኘት ሌት n1 በሉትና ከዚህ የአርጊውመንት አሬ ውስጥ ምን እናደርጋለን? መጀመሪያ ፖዚሽን ላይ 0 ላይ ያለውን አርጊውመንት ተቀበልልኝ እንለዋለን። በተመሳሳይ መንገድ ለn2 ደግሞ 1 ላይ ያለውን ማለት ነው። n1 እና n2 ከአርጊውመንትስ ላይ እንደዚህ አውጥተናቸዋል። አሁን ፕራክቲካሊ ስለምናውቀው ነው የነዚህን ዋጋዎች። ከዛ በኋላ 2 አርጊውመንቶች እንደተላኩ ስለምናውቅ ነው። ግን ከዚህ በላይ ቢላኩም በዚህ በአርጊውመንትስ ሉፕ በማድረግ ማለት ነው በዚህ አርጊውመንትስ አሬ ውስጥ ሉፕ በማድረግ መጠቀም እንችላለን። ስለዚህ አሁን እንደዚህ ሁለቱን ነምበሮች እንደዚህ አድርገን ካወጣናቸው በኋላ የመቀነስ ካልኩሌሽን እንፈጽማለን ማለት ነው። በተጨማሪ እዚህ ጋር ወደ ኮንሶል ሎግ ማድረግ እችላለሁ አርጊውመንቱን ማለት ነው። ኦፍ ኮርስ አርጊውመንት የምንጠቀም ከሆነ በሰብትራክት ላይ we don't have to declare it already built in የሆነ ፋንክሽን ስለሆነ so just arguments ካላችሁ ሲምፕሊ አንደርስታንድ የሚያደርገው ወደዚህ ፋንክሽን የገቡትን የተቀበላቸውን ፓራሜትሮች በሙሉ የያዘ አሬይ ሊስት ነው የሚሆነው ማለት ነው። አሁን ኮንሶል ሎግ ብለው የተላኩትን 7 እና 8 ቁጥርን ማሳለፍ አለበት፣ ወደ ሎግ ማድረግ አለበት ማለት ነው። ሪፍሬሽ አድርገን አሁን ይህን በተን ስጫ ነው እንደምታዩት 2 አርጊውመንቶች አለ ይለኛል። በመጀመሪያው ፖዚሽን ላይ 7 አለ፣ በሁለተኛው ላይ 8 አለ ማለት ነው። እነዚህን አርጊውመንቶች ደግሞ በn1 እና n2 ብሎ በሌላ ቫሪያብል ጻፋቸውና ከዛ በኋላ የሰብትራክሽን ሰራልን ማለት ነው። የሚላኩት ቁጥሮች ብዛታቸው አሁን ለምሳሌ num1 num2 ይላል ሰብትራክት ዚጋ ተጨማሪ አሁን ለምሳሌ 4 8 ብዙ ቁጥሮች እንደዚህ 4 ፓራሜትሮች እንደዚህ ያሳለፍን ማለት ነው።
num1 num2 4 እና 8 which means 7 8 4 8 የተሰኙ አራት ፓራሜትሮችን አሳለፍን ማለት ነው። እነዚህ ሁሉ ፓራሜትሮች ዝም ብሎ ከመጀመሪያው ቁጥር ላይ እነዚህ ሶስቱ እንዲቀናነሱ የሚፈልግ እና እዚህ ይሄ ፋንክሽን ምን ያክል ፓራሜትር እንደተላከለት ባያውቅ በዚህ አርጊውመንት ውስጥ በአሬ ሊስት ውስጥ እየተሽከረከርን እያንዳንዱን ሂሳብ መስራት እንችላለን ማለት ነው። ሶ ምንድነው ማድረግ የምንችለው? ሰብትራክሽን የሚይዝልን ሪዛልት የተሰኘ ቫሪያብል እንሰራና ከመጀመሪያው ቫልዩ ጋር ከ7 ላይ እንዲቀንስ አልንፈልገው ከመጀመሪያው ቫልዩ ጋር እኩል እናደርገዋለን ማለት ነው። ከዛ በተረፈ የቀሩትን ደግሞ በ4 ኦፍ የተሰኘ ሉፕ አለ። በዛ ሉፕ ማድረግ እንችላለን። ለምሳሌ 4 ትሩና ሌት n ወይም number of arguments right በአርጊመንት ውስጥ ያሉት ዋጋዎችን በሙሉ ማለት ነው እየተሽከረከረ በn እያንዳንዳቸውን ያገኝልናል። እና እንዲያደርግ የምፈልገው ከመጀመሪያው ላይ እንዲቀንስ ነው የምፈልገው። ስለዚህ result is equals to result minus equals to ብለን የተላከውን ዋጋ ማለት ነው ከሪዛልት ላይ እንዲቀንስልን እናደርጋለን ማለት ነው። ይህን ሪዛልት ደግሞ ይመልሰዋል ዋጋውን ማለት ነው። ስለዚህ ከላይ ነምበር 1 ነምበር 2 4 እና 8 የተሰኙትን እናሳልፍለታለን። ስለዚህ ከመጀመሪያው ላይ ከነምበር 1 which is number 7 ከ7 ላይ አራቱንም ቫሪያብሎች በየተራ ይቀንስለታል ማለት ነው። so let's see what happens in refresh አድርገን -20 ይሆናል ማለት ነው። እንደምታዩት ከ7 ላይ 7ን 8ን 4ን 8ን ይቀንስለታል -20 ቫልዩ ይሰጣል ማለት ነው። ምንድነው ላሳያችሁ ፈልገው እዚህ ጋር ያሳያችሁ ያለውት የሚላኩትን ፓራሜትሮች ስንት እንደሆኑ ባናቅ ሲምፕሊ በአርጊውመንትስ ሬፈረንስ ማድረግ እንችላለን ሁሉንም በአጠቃላይ ማለት ነው። እና በአሬ ውስጥ ናቸው ያሉት እንደ አሬ ነው የሚይዝልን የአርጊውመንት የተሰኘው ቁልፍ ቃል። ስለዚህ በውስጣቸው እንደዚህ እየተሽከረከርን የምንፈልገውን ስራ መስራት እንችላለን ማለት ነው። አራተኛው ፋንክሽን ፓራሜትሮችን አክሰስ የምናደርግበት መንገድ የሬስት ወይም ስፕሬድ ፓራሜትር ይባላል። ብዙ ቦታ ታዩታላችሁ። በተለይ የሪያክት ወይም ደግሞ አንጉላር ፕሮጀክቶች ከሰራችሁ you'll see this more often። ሬስት ወይም ስፕሬድ የሚለው ደግሞ የሚሰራው ስራ ተመሳሳይ ነው ከአርጊውመንትስ ብለን ካየነው ከሶስተኛው ጋር የሚሰራበት መንገድ የተለየ ነው። አርጊውመንትስ ላይ የአርጊውመንት የተሰኘውን ቁልፍ ቃል መጠቀም አለባችሁ ብያለሁ። በሬስት ወይም ስፕሬድ ፓራሜትር ደግሞ የራሳችሁ የሆነ ከስተም ስያሜ ያለው የአርጊውመንትስ ቫሪያብል ትፈጥራላችሁ ማለት ነው። የምትፈጥሩት ቫሪያብል የስፕሬድ ወይም ሬስት ፓራሜትር መሆኑን ለማሳወቅ ከፊቱ 3 ነጥቦችን ማስቀመጥ አለባችሁ። 3 ነጥቦችን ከፊቱ አስቀምጣችሁ የቫሪያብሉን ስያሜ ሲሰይሙት ይህ የፓራሜትር ስያሜ የሚወክለው የተላኩትን ፓራሜትሮች በሙሉ ነው። አንድ ብቻ ሊላክ ይችላል፣ ከአንድ በላይም ሊላክ ይችላል። በሙሉ ሁሉንም የያዘ አንድ አሬ ሊስት ነው ማለት ነው። እንደዛ ቀን ነው የምናስበው። ይህም በተግባር ለመመልከት ያክል ምን ማለት ነው? አሁን ለሰብትራክት እንደዚህ እንደሰራ ነው ለዲቫይድ በተመሳሳይ መንገድ መስራት እንችላለን። አሁን ከላይ በካልኩሌት ፋንክሽን ላይ ዲቫይድን ሲጠራው ሁለት ቁጥሮችን አሳልፎልታል። ከሁለት ቁጥሮች በተጨማሪ 5 4 3 የተሰኙ ቁጥሮችን እያሳለፈለት ማለት ነው። እንደምታዩት የዲቫይድ ፋንክሽን ላይ ያሳለፈለት 5 ፓራሜትሮች አሉ የተለያዩ num1 num2 5 4 3 የተሰኙ 5 ፓራሜትሮችን አሳልፎለታል ማለት ነው። አሁን ዲቫይድ የተሰኘው ፋንክሽን ስንት ቫሪያብል እንደሚቀበል አያውቅም። ሶ በሬስት ወይም በስፕሬድ ፓራሜትር የተላኩትን በሙሉ ከመጀመሪያው ቁጥር ጋር ያካፍላቸዋል ማለት ነው። ወደ ዲቫይድ እንሂድና የተላኩትን አያውቃቸውም። ስለዚህ ነምበርስ ይበለው ነምበርስ በሚል ፓራሜትር ይቀበላቸው። እንደነገርኳችሁ ይሄ ኖርማል ፓራሜትር ስያሜ ነው። ወደ ስፕሬድ ፓራሜትር ለመቀየር 3 ነጥቦችን ከፊት ማድረግ ያለባችሁ። ይህን ካደረጋችሁ በቃ የፓራሜትሮችን በአጠቃላይ የያዘ እንደ አሬ ሊስት ነው ማለት ነው። እንዲያደርግ የምንፈልገው ልክ እንደ ሰብትራክት ላይ እንደሰራ ነው ማለት ነው። እዚህ ጋር
ፎር ኦፍ ሉፕ እየተሽከረከረ እንደሰራው በዚህ የነምበርስ ስፕሬድ ውስጥ እያንዳንዱን ነምበር በኤን መወከል ይችላል። እያንዳንዱን ነምበር ምንድነው እንዲያደርግ የሚፈልገው ከመጀመሪያው ነምበር ጋር እንዲቀነስ ወይም እንዲካፈል ነው የሚፈልገው አይደለ? ዲቫይድ እንዲያደርግ ማለት ከመጀመሪያው ቁጥር ላይ የመጀመሪያውን ቁጥር ለማየት መጀመሪያ ሪዛልቱን ካፕቸር የምናደርግበትን ቫሪያብል ዲክሌር እናደርገውና የመጀመሪያውን ነምበርስ የተሰኘውን የአሬ ሊስት ወይ ስፕሬድ ፓራሜትሩን የመጀመሪያውን ቫልዩ ማለት ነው ካፕቸር እንዲያደርግ እናደርጋለን። ከዚያ በኋላ ከዋናው ከመጀመሪያው ፓራሜትር ላይ እነዚህ ያሉትን ፓራሜትሮች በሙሉ እንዲያካፍለው እናደርጋለን ማለት ነው። ስለዚህ በጣም ወደ 5 ፓራሜትሮችን ዲቫይድ አድርገውበት መጨረሻ ላይ የሆነ ሪዛልት ይኖረዋል። ያን ሪዛልት መልሶ ይመልስለታል ማለት ነው ለጠራው ፋንክሽን። ኦኬ ሶ ረስት ወይም ስፕሬድ ፓራሜትር ይባላል። የፈለጋችሁትን ስያሜ ተሰጡታላችሁ። ከፊቱ ግን 3 ነጥብ ማድረግ አለባችሁ ማለት ነው። ይህን ሪፍሬሽ አድርገን ስናየው አክቹሊ ሪፍሬሽ ከማድረጋችን በፊት ወደ ኮንሶል መውጣትም እንችላለን ለውጡን ለማየት። ኮንሶል ሎግ ብለን ሬስት ፓራም ብለን ነምበርስን እናወጣለን ማለት ነው። ይህን ሪፍሬሽ ስታደርጉትና ማካፈል ነው እየሰራን ያለው። ስለዚህ ማካፈል በተን ስትጫኑ የረስት ፓራሜትርን ያሳያችኋል። እዚህ ጋር እንደ አሬ አድርገው 5 ፓራሜትሮች እንዳሳለፍን ያሳየናል። ካልኩሌሽኑን ደግሞ እዚህ ጋር ሰርተውልናል። ከ7 ቁጥር ላይ 8 ቁጥርንና ሲካፈል ለ8 ቁጥር ሲካፈል ለ5 ቁጥር ሲካፈል ለ4 ሲካፈል ለ3 አድርገው ይህን የመሰለ ሪዛልት ሰጠን ማለት ነው። 0.0020 እያለ ይቀጥላል። ሶ ላሳያችሁ የፈለጉት ፓራሜትሮችን አክሴፕት የምታደርጉበት አራተኛው መንገድ የስፕሬድ ወይም ረስት ፓራሜትር ይህን ይመስላል።